ፕሪንት ኦን ዲማንድ። ይሄኛውን የቢዝነስ ሞዴል ደግሞ በቀላሉ ለማስረዳት ያክል እናንተ ሰዎች ሊገዙት ይችላሉ ብላችሁ የምታስቡትን ዲዛይኖች ሰርታችሁ ማስገባት ነው። ዲዛይኖቹን የምታስገቡት እንግዲህ ቲሸርት ላይ ሊሆን ይችላል፣ መጽሐፍ ላይ ሊሆን ይችላል፣ የተለያዩ ዲዛይን የሚሰራባቸው ፕሮዳክቶች ላይ ሊሆን ይችላል። የተለያዩ ዲዛይኖችን ሰርታችሁ ታስገባላችሁ። ካምፓኒዎች ትዕዛዝ ሲመጣ ብቻ ፕሪንት አድርገው ይሸጡላችኋል ማለት ነው። እናንተም በመሃል ፕሮፊት ታገኛላችሁ። በዚህ የቢዝነስ ሞዴል ላይ እንግዲህ እናንተ ምንም አይነት የምታጡት ወጪ የለም። ከእናንተ የሚጠበቀው ሰው ሊወደውና ሊገዛው የሚችለውን ዲዛይን ሰርቶ ማስገባት ብቻ ነው። በዚህ በዲጂታሉ ዓለም አሁን ላይ እንግዲህ ሰዎች የሚገበያዩት በኦንላይን ሆኗል። ስለዚህ ፕሪንት ኦን ዲማንድ ቢዝነስ ላይም ሽያጭ የሚፈጸመው እንግዲህ ሰው እስከገዛ ድረስ ብቻ ነው። ስለዚህ እናንተ የምታወጡት ምንም አይነት ወጪ የለም። ሁሉንም ስራ እንግዲህ የሚሰሩት ካምፓኒዎቹ ናቸው። እንዳልኳችሁ እንግዲህ በዚህ ስራ ምንም አይነት ኮስት የምታደርጉት ነገር ስለሌለ የምታገኙት ገቢ በሙሉ እንግዲህ ፕሮፊት ነው የሚሆነው ማለት ነው። በተጨማሪም ስኬል መደረግ የሚችል የቢዝነስ አይነት ነው። ፕሪንት ኦን ዲማንድ እንግዲህ ከሚሰራባቸው ፕላትፎርሞች እንደነ ኢትሲ፣ ሾፒፋይ የመሳሰሉ እንግዲህ በጣም አሪፍ የሚባሉ ፕላትፎርሞች አሉ። እነዚህ ፕላትፎርሞች ላይ እንግዲህ ከሰራችሁ በኋላ ላይ የራሳችሁን ዶሜን የሚይዛችሁ እንግዲህ ስቶር ከፍታችሁ መስራት ትችላላችሁ። ይህ ስራ እንግዲህ የሚሰራውም ደግሞ በግሎባሊ ነው፣ የሚሸጠውም ግሎባሊ ነው። ይሄኛው እንግዲህ ቢዝነስ ሞዴል በጣም ትርፋማ የሆነ የቢዝነስ ሞዴል ነው። ከናንተ ብዙ ሰዓት አይፈልግም። በሳምንት ውስጥ እንግዲህ የሆነ ትንሽ ሰዓት ሰጣችሁ አሪፍ ዲዛይኖችን መስራት የምትችሉ ከሆነ በትክክል ታርጌት ኦዲየንስ መርጣችሁ ማርኬት ማድረግ የምትችሉ ከሆነ እማኑኝ በቀላሉ እንግዲህ ብዙ ሽያጮችን መስራት የምትችሉበት ቢዝነስ ሞዴል ነው። አሁንም በአዲሱ ዓመት ማለትም በ2018 ይህንን ቢዝነስ መስራት የምትፈልጉ ሰዎች ካላችሁ የዲስክሪፕሽን ቦታ ላይ እንግዲህ ፕሪንት ኦን ዲማንድ ቢዝነስን በደንብ የሚገልጽ ፉል ኮርስ በቪዲዮ የተዘጋጀ ዲስክሪፕሽን ላይ ሊንኩን አስቀምጬላችኋለሁ። ክሊክ በማድረግ እንግዲህ ኮርሱ መውሰድ ትችላላችሁ ማለት ነው። ከዚህም በተጨማሪ ደግሞ በቴሌግራም ቻናላችን ላይ ሙሉ ኮርሱ ስለምናስቀምጥላችሁ ጆይን ማድረጋችሁን አትርሱ። እዚህ ጋር ደግሞ እንግዲህ በቀላሉ ከቤታችሁ ሆናችሁ የምትሰሩት አሪፍ የሆነ የኦንላይን ፕላትፎርም በሙሉ ኮርስ የተዘጋጀ ቪዲዮ አለ። ጀማሪ ሆናችሁና በጣም ቀላል እንዲሁም ፈጣን ገንዘብ መስራት የምትፈልጉ ሰዎች ካላችሁ ቪዲዮን ማየት ትችላላችሁ ማለት ነው። እዛ እንገናኝ።